አርእስተ ዜና የመንግስት አመራሩ ብልጽግናን ለማረጋገጥ ያለውን ሀብት ለይቶ ለማወቅ በመፍጠርና በመፍጠን መስራት አለበት አሉ የቦንጋ ማዕከል የስልጠና ተሳታፊዎች። ኤችአይቪ ኤድስን መከላከልና መቆጣጠር በሚቻልበት አግባብ ላይ ከዚህ ቀደም በየደረጃው የተዋቀሩ አደረጃጀቶች እንዲጠናከሩና በትኩረት እንዲሰሩ የክልሉ ጤና ቢሮ ጥሪ አቀረበ። 79 ሀገራት የፈረሙበት የአየር ንብረት ለውጥ ቅነሳን የሚያግዝ ዲክላሬሽን ወይም ውል በኮፕ 28 ስብሰባ ላይ ይፋ ሆነ። ከተኩስ አቁም በኋላ ዳግም ያገረሸው የእስራኤልና ሐማስ ጦርነት አሁን ላይ ተባብሶ መቀጠሉ ተነገረ የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ከከፋ ቴሌቪዥን የሰዓቱን ዜናዎች እየመራው ክፍሌ ዓለሙ አብሬያችሁ ቆያለሁ። አሁን ወደ ዝርዝሩ አልፈናል። በከፋ ዞን ጨታ ወረዳ ቡናን በብዛትና በጥራት ለገበያ ማቅረብ እንዲያስችል በቡና ግብይት ስራ ላይ የሚስተዋለውን ጠንካራና ደካማ ጎን መለየትን ያለመ ግምገማ ተደረገ። ከወረዳው በ2016 ምርት ዘመን 423.98 ቶን እሸት ቡና ለመሰብሰብ ታቅዶ እስካሁን ከ228 ቶን በላይ እሸት ቡና መሰብሰብ ተችሏል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ተጨማሪውን ተከታትለን እንመለስ። ከጨታ ወረዳ በ2016 የምርት ዘመን 423.98 ቶን እሸት ቡና ለመሰብሰብ ታቅዶ ከ228 ቶን በላይ መሰብሰብ ተችሏል። እንደዚሁ 1132 ቶን ጀንፈል ቡና ለማቅረብ ታቅዶ በእስካሁኑ 93.25 ቶን ማቅረብ መቻሉ በግምገማ መድረኩ ተገልጿል። ያልታጠበ ቅሽር ቡናን በተመለከተም 550 ቶን ለማዕከላዊ ገበያ ለማቅረብ ታቅዶ ማከናወን የተቻለው 241.115 ቶን ብቻ ነው። አፈጻጸሙ ዝቅ ሊል የቻለው ምርቱ ገና እየተሰበሰበ በመሆኑና የግብይት ስራው ባለመታወጁ እንደሆነም የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ ገልጸዋል። አቶ መብራቱ የ2015-16 ዓ.ም የቡና ግብይት ስራን ለማሳወጅ 6ቱ የመጀመሪያ ደረጃ ግብይት ማዕከላት ዝግጅት መጠናቀቅ አለባቸው ካሉ በኋላ ስራው ከተጠናቀቀ በአጭር ጊዜ ይታወጃል ብለዋል። በግብይት ሂደት ያሉ ችግሮች በዝርዝር በተገመገሙበት በዚህ መድረክ የቀጣይ የትኩረት አቅጣጫም ተቀምጧል። የወረዳው ዋና አስተዳዳሪ አቶ መብራቱ አክለውም በቡና ጥራትና ህገወጥ ግብይት ላይ ጥብቅ ቁጥጥር ይደረጋል ብለዋል። እንዲህ አይነቱ ህገወጥ ተግባር የወረዳውንም ሆነ የዞኑን ገቢ የሚቀንስ ከመሆኑም በላይ በጥራት ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ አልሚ ባለሀብቶችና አምራች አርሶ አደሮች እንዲሁም ነጋዴዎች ትኩረት እንዲሰጡ አሳስበዋል። በግምገማ መድረኩ የወረዳው የቡና ግብይት ግብረ ኃይል አባላት፣ አልሚ ባለሀብቶች፣ አቅራቢ ነጋዴዎችና ማህበራት መሳተፋቸውን የዘገበው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ከመደበኛ የመንግስት ስራቸው ውጪ በሌማት ትሩፋት ስራ ላይ በመሰማራት ተጠቃሚ መሆናቸውን የሳይለም ወረዳ ፍርድ ቤት ሰራተኞች ተናገሩ። የወረዳው ፍርድ ቤት በበኩሉ ተሞክሮውን ወደ ፍርድ ቤቱ ለሚመጡ ባለጉዳዮች ለማስፋት እየሰራ መሆኑን አስታውቋል። በአገር አቀፍ ደረጃ የተከሰተውን የኑሮ ውድነት ለመቅረፍ መንግስት ካስቀመጠው አቅጣጫ አንዱ የሌማት ትሩፋት መርሃ ግብር ነው። መርሃ ግብሩ ከተጀመረ ወዲህ መለስተኛ ለውጦች መታየት ጀምረዋል። ዘገባው በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። አማኑኤል ኃይሌ ተጨማሪውን ያቀርበዋል። በወረዳው ፍርድ ቤት ካነጋገርናቸው ሰራተኞች መካከል የግዢና ክፍያ ባለሙያ አቶ መንግስቱ ወዳጆና የሪከርድና ማህደር ክፍል ኃላፊው አቶ ብርሃኑ ገረው አሁን ያለውን የኑሮ ውድነት በደሞዛቸው ብቻ መቋቋም የማይቻል በመሆኑ ከመንግስት ስራ ሰዓቱ ውጭ የሌማት ትሩፋት ስራዎችን እያከናወኑ መሆናቸውን ገልጸዋል። ሰራተኞቹ እንደ ድንች፣ ጥቅል ጎመን፣ ቃሪያ፣ ነጭ ሽንኩርት፣ ጥንቅሽና የመሳሰሉ ምርቶችን ከተቋሙ በተሰጣቸው ትንሽ ማሳ ላይ እያመረቱ መሆናቸውን ገልጸው በዚህም ከግል ፍጆታ አልፈው ለማህበረሰቡ በተመጣጣኝ ዋጋ በመሸጥ ተጠቃሚ መሆናቸውን ተናግረዋል። ሌላኛዋ የተቋሙ ችሎት አስከባሪ ወይዘሮ ፀሐይነሽ ጊዛው የመንግስት ሰራተኞች በተቋሙ በሚገኘው ክፍት መሬት ከባልደረቦቻቸው ጋር በመሆን የተለያዩ የጓሮ አትክልቶችን በማልማት በ2015 ዓ.ም ከግል ፍጆታ አልፎ ለገበያ በማቅረብ የተሻለ ገቢ ማግኘት መቻላቸውንም ገልጸዋል። አሁን ላይ ለተከሰተው የኑሮ ውድነት ሰፊ መሬት ይዘው የማያለሙ ተጨማሪ ምክንያት መሆናቸውን የጠቆሙ አስተያየት ሰጪዎች ከተሰራ ለውጥ ማምጣት እንደሚቻል በተግባር ማረጋገጣቸውን
አስረድተዋል። የሳይለም ወረዳ ፍርድ ቤት ፕሬዝዳንት አቶ ጌታቸው አበቶ በበኩላቸው ፍርድ ቤቱ ከመደበኛ ስራው ጎን ለጎን የምግብ ዋስትናን ለማረጋገጥ በሚቻልባቸው ዘርፎች ሰራተኞችን በማሰማራት ውጤታማ ስራ እያከናወነ ስለመሆኑም ገልጸዋል። በተቋሙ በ2015 ዓ.ም በቅጥር ግቢው ያለውን ክፍት ቦታ ለውስጥ ሰራተኞች በማከፋፈል ሰራተኞቹን ወደ ሌማት ትሩፋት ስራዎች ማስገባት ችሏል ያሉት ፕሬዝዳንቱ ይህም ያመረቱትን ምርት ወደ ገበያ በማውጣት ከፍተኛ ጥቅም ማግኘት እንዲችሉ አድርጓቸዋል ብለዋል። መሰል ስራዎችን በተቋሙ ውስጥ ማከናወን ገበያውን ከማረጋገጥ አልፎ በዝቅተኛ ገቢ የሚተዳደሩ ሰራተኞችን የሚደግፍ መሆኑንም አብራርተዋል። አሁን ላይ አብዛኞቹ አካባቢዎች ያላቸውን ቦታ በአግባቡ በማልማት ተጠቃሚ የመሆን ችግር ይስተዋልባቸዋል ያሉት አቶ ጌታቸው በተቋማቸው እየተከናወነ ያለውን የልማት ትሩፋት ተሞክሮ ወደ ሌሎች ተቋማትና ከፍርድ ቤቱ አገልግሎት ለማግኘት ለሚመጡ ባለጉዳዮች ለማስፋት የሚያስችል የልምድ ልውውጥ ለማድረግ እየተዘጋጁ መሆናቸውንም ጠቁመዋል። የመንግስት አመራሩ ብልጽግናን ለማረጋገጥ ያለውን ሀብት ለይቶ ለማወቅ በመፍጠርና በመፍጠን መስራት አለበት አሉ የስልጠና ተሳታፊዎች። አመራሮቹ ይህን ያሉት በከፋ ዞን ውስጥ ያሉትን የልማት ስራዎች በተለያዩ አካባቢዎች ተንቀሳቅሰው በጎበኙበት ወቅት ነው። ለዝርዝሩ ሀብታሙ ወልደስላሴ። በቦንጋ ማዕከል ከኢዳ ወደ ምንዳ አራተኛውን ዙር አቅም ግንባታ ስልጠና እየወሰዱ የሚገኙ የመንግስት አመራሮች በከፋ ዞን ደቻ ወረዳ ቦንጋ ከተማ ክላስተር ማዕከል በአዲዮ ወረዳ የቦንጋ በግ ዝርያ በበጋ መስኖ ስንዴ በግንቦ ወረዳ የውሹ ሻይ ልማትና በቦንጋ ዩኒቨርሲቲ የተሰሩ የሚገኙ የተለያዩ የልማት ስራዎችን ተዛዝሮ ጎብኝተዋል። በጉብኝቱ ወቅት የክልሉ መንግስት ረዳት ተጠሪ አቶ በላይ ተሰማ አመራሩ ሁለንተናዊ ብልጽግና እንዲረጋገጥ ያለንን ሀብቶችን ለይቶ ማወቅ እንዲሁም የሌለን ሀብቶችን የምናገኝበት መንገድ በመቀየስ በመፍጠንና በመፍጠር መስራት ያስፈልጋል ብለዋል። ከመንግስት የተቀመጠው ትልቁ አቅጣጫ ድህነትን መቀነስና ብልጽግናን ማረጋገጥ መሆኑን ያነሱት አቶ በላይ ተሰማ በልማት ትሩፋት የተያዘው ሀገራዊ ግብ ስኬታማ እንዲሆን አመራሩ ከስልጠናው ያገኘውን እውቀት ተጠቅሞ እንዲሰራ አሳስቧል። በፌደራል የቦንጋ ስልጠና ማዕከል አስተባባሪ የሆኑት አቶ ጫላ ኦልቃ ከስልጠናው ጎን ለጎን በአካባቢው የተሰሩ የልማት ስራዎችን ጎብኝቶ አመራሩ በጉብኝቱ ያገኙትን ምርጥ ተሞክሮ ወደ አካባቢያቸው ቀይሮ እንዲተገብሩ ጠቀሜታው የጎላ መሆኑን አስረድተዋል። በጉብኝቱ የተሳተፉ ተሳታፊዎች በሰጡት አስተያየት እየተሰራ ያለውን የልማት ስራ ለሌሎች ምሳሌ ተሞክሮ ሊሆን የሚችል መሆኑንም ተናግረዋል። ሀብትን በማልማትና በማስተዳደር የተጀመረው ሁለንተናዊ ብልጽግና እንዲረጋገጥ ስልጠናው ትልቅ አቅም ይፈጥራል ያሉት ሰልጣኞቹ ከጉብኝቱ ያገኙትን ምርጥ ተሞክሮ በአካባቢያቸው ተግባራዊ እንደሚያደርጉም አብራርተዋል። ብዙሃኑን ተጠቃሚ ያደረገ ብልጽግና እንዲረጋገጥ የጊዜ አጠቃቀምና ቆርጦ መነሳት የዕለት ተዕለት ተግባራቸው ነው ሲሉም ተናግረዋል። ተሳታፊዎቹም በተመሳሳይ ዜና አመራሩ ከመቼውም ጊዜ በበለጠ ህዝቡን እንዲያገለግል ከዕዳ ወደ ምንዳ በሚል ጽንሰ ሐሳብ ለመንግስት አመራሮች የአቅም ግንባታ ስልጠና ለአራተኛ ዙር እየተሰጠ ነው። ይህም ስልጠና ለአመራሩ ትልቅ አቅምና እውቀት የሚጨምር መሆኑን የተናገሩት ሰልጣኞቹ ወደ አካባቢያቸው ሲመለሱ የሰለጠኑትን ስልጠና ተግባር ላይ ለማዋል በከፋ ዞን ዴቻ ወረዳ የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው። በዞኑ ዴቻ ወረዳ በባህላንድ አግሮ ኢንዱስትሪ ግል ማህበርና በአርሶ አደሩ እየለማ ያለው የቡና የቅመማ ቅመም ምርትና ሌሎቹ የልማት ስራዎች የጉብኝቱ አካል ናቸው። የክልሉ መንግስት ረዳት ተጠሪ አቶ ተዘራ ወልደ ማርያም በጉብኝት ወቅት ከክልል አልፎ ለሀገሪቱ የሚበቃ ሀብት በአካባቢው መኖሩን ገልጸው አመራሩ ሀብቱን ወደ ኢኮኖሚ ለመቀየር በኃላፊነት መስራት ይጠበቃል ብለዋል። የቦንጋ ማዕከል ስልጠና አስተባባሪ አቶ አረጋ ሼቱ በአካባቢው እየተሰራ ያለው የልማት ስራ የተጀመረውን የብልጽግና ጉዞ በተግባር የሚያረጋግጥና ለሌሎች ተሞክሮ የሚሆን ነው ሲሉም ተናግረዋል። በወረዳው ከ34000 ሄክታር በላይ የቡና ማሳ ሽፋን እንዳለና ከነዚህም ውስጥ ከ50 በላይ ጫካ ቡና መሆኑን በጉብኝቱ ተገልጿል። ኢኮኖሚያዊ ጠቀሜታ ያላቸው የኮረሪማ ጥምዝ ቅመማ ቅመሞች፣ የማር ምርትና የተለያዩ የሆርቲካልቸር ሰብሎች እንዲሁም ፍራፍሬ ምርት በስፋት ይመረታል። በወረዳው በባህላንድ አግሮ ኢንዱስትሪ የግል ማህበር ከ288 ሄክታር መሬት የቡና ምርት በማምረት በየዓመቱ ከ3000 ቶን በላይ የታጠበ ቡና ለውጭ ገበያ እንደሚያቀርብም በወቅቱ ተብራርተዋል። ይዞታ 288 ሄክታር ነው።
ምርታማነቱ እስከ 14 ኩንታል ንጹህ ቡና በሄክታር ድረስ እየሰበሰብን እንገኛለን። ያው አካባቢው ከፋ የቡና መገኛ እንደመሆኑ መጠን ስነ ምህዳሩም አመቺ በመሆኑ ለቡና ምርታማነት ከፍተኛ አስተዋጽኦ እያደረገ ስለሆነ በምርታማነቱም በጥራትም እያመረትን ለዓለም ገበያ እያደረስን እንገኛለን። ስለዚህ ያው ሞገስ እንደገለጸው ያልተገለጹም ሌሎች በረከቶች አሉ። እዚህ ያው ኢንቨስት ለማድረግ ለሚመጣ ለማንኛውም የተመቸ የአየር ሁኔታ፣ ስነ ምህዳሩ፣ ኢቭን አካባቢው ሰላማዊ መሆኑ አገሩም ጭምር የሰው ኃይልም የሚገኝበት አካባቢ እንደመሆኑ መጠን ልክ እንደኛ ሁሉ ሌሎች ኢንቨስተሮችም መጥተው ኢንቨስት እንዲያደርጉ እንጋብዛለን። ከፋ ቴሌቪዥን ጋር ቆይታ ያደረጉ የጉብኝቱ አካላት ከጉብኝቱ ጥሩ ነገር ማግኘታቸውንም ገልጸዋል። መጀመሪያ እኛ ወደዚህ ስልጠና ማዕከል ስንመጣ በተለይ እንደ አማራ ክልል ምንም አናውቀውም ነበረ። እኛ የምናውቃት እዛችሁ አካባቢያችን ነው እንጂ እንደዚህ ደቡብ ምዕራብ ክልል እዚህ ከፋ ዞን የሚባለውን ቦታ አናውቅም ነበረ። ስንመጣ ግን በተለይ ከስልጠናችን ላይ ከሁሉም ክልል የተወጣጡ አመራሮችን አግኝተናል። ከእያንዳንዱ ክልል፣ ከእያንዳንዱ ዞን፣ ከእያንዳንዱ ወረዳ የተለያዩ ሀሳቦች ነበሩ። እነዛን ሀሳቦች አንድ አድርገን በብልጽግና ጎዳና ያችን ኢትዮጵያ ውቢቱን ኢትዮጵያ አንድነቷን የመሰረተች ኢትዮጵያ እንዴት መመስረት እንዳለብን ገቢተናል። መገቢየትን ብቻ ሳይሆን መሬት ላይ ተግባራዊ አድርገን የህዝባችን ይዘን ተሳታፊነቱን ተጠቃሚነቱን እንድናረጋግጥ የፈጠርንበት ስልጠና ነው ብዬ አስባለሁ። የዛሬው ጉብኝት እዚህ ለ10 ቀናት ስልጠና ላይ ነበር። ስልጠናው ላይ ከዕዳ ወደ ምንዳ የሚል ርዕስ ባለው ለ10 ቀናት ስልጠና ላይ ቆይተን እዛ ስልጠና ላይ ኢትዮጵያ ምን ተስፋ አላት፣ ወደ ብርሃን ከ2000 እስከ 2018 ወደ ብርሃን እንዴት እንተሸጋገራለን የሚለውን በተጨባጭ ኢትዮጵያ ምን ተስፋ አላት የሚለውን ፕራክቲካሊ አይተነዋል ማለት ነው። እዚህ መተን ያየነው የቡና እርሻ በጣም ተስፋ ሰጪና ፎሬን ከረንሲ ላይ ብዙ ስራ መሰራት የሚችልበት ለኢትዮጵያ ለሀገራችን ትልቅ የሆነ ፖቴንሻል እንዳለው ይሄ አካባቢ ተረርተን በጣም ሀሴት አድርገናል። በጣም ተስፋችን ትክክል ከዕዳ ወደ ምንዳ መግባት እንደምንችል ያረጋገጥንበት ሁኔታ ነው ያለው። እኛ 4ኛ ዙር ሰልጣኝ ነን። መንግስት ይሄንን ስልጠና ለመንግስት አመራሮች አስቦ እኛን ለማብቃት እየሰራ ያለው ስራ በጣም የሚበረታታ ነው። ከዕዳ ወደ ምንዳ መምጣት የሚለውን ስልጠና ለመሰልጠን ስንመጣ እኔ መጀመሪያ ቦንጋ ሲባል በስም ሰማለው እንጂ አካባቢው ላይ መጥቼ አላቅም። ምንም ግንዛቤው አልነበረኝም ማለት ነው። ስለዚህ ከሀገሪቱ ስንጀምር ለኢትዮጵያ ያለኝን እይታ በጣም በሚገርም ሁኔታ ከፍ ያደረገ ነው። ቦንጋ እኔ ሳስበው ሞቃታማ በረሃ ነገር ነበር የምትመስለኝ። በጣም ለምለም የትኛውም አይነት ካሽክሮፕ የሚባል የትኛውም አይነት የወደቀባት ነገር ሁሉ የሚበቅልና ምርት የሚሰጥ ለምለም የሀገሩ ህዝብ በጣም የሚወደድ ፍቅር የሆነ ህዝብ ያለበት አካባቢ መሆኑን አይቻለሁ። ከስልጠናው ጋር በተያያዘ ከመጀመሪያ ቀን ጀምሮ መንግስት ትልቅ ስንቅ ነው እየሰጠን ያለው ማለት ነው። ታጥቀን እንድንነሳ ሀገራችንን አንድ እርምጃ ወደፊት እንድናመጣ መንግስት እያደረገ ያለው ነገር በጣም የሚበረታታ ነው። በጣም መንግስትን ማመስገን እፈልጋለሁ። ከነዚህ አካላት ከስልጠናቸውና ከጉብኝቱ ኢትዮጵያዊነትን የሚያሳይ እውቀት ማግኘታቸውን ገልጸው ወደ ክልላቸው ሲመለሱ እንደ ባህላንድ አግሮ ኢንዱስትሪ አልሚ አይነት ባለ ሀብት ማብቃት እንዳለባቸው ተናግረዋል። በማስከተልም ለከፋ ዞን አስተዳደርና ለህዝቡም ምስጋናቸውን አክለዋል። ኤችአይቪ ኤድስን መከላከልና መቆጣጠር በሚቻልበት አግባብ ላይ ከዚህ ቀደም በየደረጃው የተዋቀሩ አደረጃጀቶች እንዲጠናከሩና በትኩረት እንዲሰሩ የክልሉ ጤና ቢሮ ጥሪ ያቀረበ። ቢሮው በክልሉ የተለያዩ ፕሮጀክቶች፣ የልማት ድርጅቶችና ዩኒቨርሲቲዎችን ጨምሮ የተለያዩ ተቋማት መኖራቸውን ጠቅሶ እነዚህ የሰዎች እንቅስቃሴ በሚበዙባቸው አካባቢዎች የተጠናከረ ቅስቀሳና የግንዛቤ ማስጨበጫ ትምህርቶች ሊቀጥሉ ይገባል ብሏል። በዚህ በኩል የትምህርት የሃይማኖትና ሚዲያ ተቋማት የሚጠበቅባቸው እንዲወጡ ቢሮ አሳስቧል። ዘገባው የባልደረባችን ታመነ በየነ ነው። አዳሙ ሸቱ ያቀርበዋል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ የዘንድሮ ዓለም አቀፍ HIV ኤድስ ቀንን አስመልክቶ ከሰሞኑ ከክልሉ ብዝሃ ከተሞች አንዷ በሆነችው ተርጫ ምክክር አድርጓል። በዓለም ለ36ኛ በሀገራችን ኢትዮጵያ ደግሞ ለ35ኛ ጊዜ በዓሉ እየተከበረ ባለበት በዚህ ወቅት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ዕለቱን አስመልክቶ ባስተላለፉት መልእክት ምንም እንኳን የኤችአይቪ ኤድስ ስርጭት ከጊዜ ወደ ጊዜ እየቀነሰ መጣ ቢሆንም የተጋላጭነት አዝማሚያዎች በክልሉ መኖራቸውን ገልጸዋል። በ1990ዎቹ ኤችአይቪ ኤድስ ስርጭት ከፍተኛ ከነበረበት አሁን ወዳለበት 0.91% ለመቀነስ ማህበረሰባችን በተለይ የሃይማኖት አባቶች፣ የሲቪክ ማህበራት፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ የሚዲያ አካላት አጠቃላይ በጥምረት በመስራት ውጤታማ እንዲሆን አስችሎናል። ኤችአይቪ ኤድስ በዚህ ወቅትም በማህበረሰባችን ላይ የጤና፣ የልማት፣ የማህበራዊና ኢኮኖሚያዊ ተጽዕኖ በማስከተል ላይ ነው። በዚህ ወቅት በሀገራችን ኢትዮጵያ 610,350 በላይ ደማቸው ውስጥ በኤችአይቪ ወይም ከኤችአይቪ ጋር አብረው የሚኖሩ ወገኖች ሲኖሩ 8,257 ሰዎች በአመት ውስጥ በአዲስ በኤችአይቪ ኤድስ ይያዛሉ። እንደ አቶ ኢብራሂም ገለጻ በተለይም በአምራችነት የዕድሜ ክልል ውስጥ የሚገኙ ወጣቶች የሚያዘወትሩባቸው የልማት ድርጅቶች፣ ፕሮጀክቶች፣ ዩኒቨርሲቲዎችን ጨምሮ የተለያዩ ተቋማት በክልሉ መኖራቸውን ጠቁመው በእነዚህና ሌሎች የሰዎች እንቅስቃሴ በሚበዙባቸው አካባቢዎች በትኩረት መሰራት እንዳለበት አሳስቧል። ክልላችን ከፍተኛ የልማት እንቅስቃሴዎች ያሉበት በተለይም በወርቅ፣ የድንጋይ ከሰል የመሳሰሉ ፕሮጀክቶች ሌላም ሰፋፊ ኢንቨስትመንቶች የቡናም ሌሎች ኢንቨስትመንቶች ያሉት የመንገድ እና የግድብ ፕሮጀክቶች ያሉት በመኖራቸው ከፍተኛ የሰው እንቅስቃሴ ያለበት በተለይም ደግሞ የወጣቶች የአፍላ ወጣቶች በእነዚህ ፕሮጀክቶች ውስጥ ኢንቨስትመንቶች ውስጥ ከፍተኛ ድርሻም ስላለው ከኤችአይቪ ቫይረስ የተጠበቀ ዜጋ ወይም ልማታዊ ዜጋ የመፍጠር ጉዳይ የሁላችንም ኃላፊነት ነው። የቢሮ ኃላፊው በኤችአይቪ ኤድስ ስርጭት መከላከልና መቆጣጠር ዙሪያ ያሉ ስራዎችን ማጠናከር ከሁሉም ዜጋ የሚጠበቅ እንደሆነም አስገንዝበዋል። በክልሉ ከዚህ ቀደም እስከ ቀበሌ ድረስ የተዋቀሩ አደረጃጀቶች እንደነበሩ ያስታወሱት ኃላፊው አደረጃጀቶቹ ቃላቸውን በማደስ ዳግም እንዲንቀሳቀሱ ጥሪ አስተላልፈዋል። በስተመጨረሻም ከክልል እስከ ቀበሌ በክልል ደረጃ፣ በዞን ደረጃ፣ በወረዳ እና በቀበሌ ከዚህ ቀደም የተዋቀረው የኤችአይቪ ኤድስ መከላከልና መቆጣጠር ምክር ቤት በማጠናከር ውይይቶችን በማድረግ የኤችአይቪ ኤድስ መከላከልና መቆጣጠር ተግባር ዳግም ቃል ኪዳን ገብተን ተግባሩን በማደስ ማጠናከር አለበት። ውይይቶችና መሰል ስራዎችን በማጠናከር በሽታው ዳግም እንዳያንሰራራ የቫይረሱን ስርጭት በማስቆም ትውልድን መታደግ እንደሚኖርባቸው አሳስበዋል። ከትምህርት ከሃይማኖት ተቋማትና የሚዲያ አካላት እንዲሁም ከሌሎችም የተቀዛቀዘውን የመከላከል ስራ በማስቀጠል ረገድ ብዙ እንደሚጠበቅ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም አስረድተዋል። በመድረኩ ከተሳተፉት መካከል የከፋ ቴሌቪዥን ያነጋገራቸው በቂ የሆነ መረጃ ያገኙበትና ሌሎች ተያያዥ ጉዳዮችን የተረዱበት እንደነበር ተናግረዋል። አስተያየት ሰጪዎቹ አያይዘው ጉዳዩ አሳሳቢና ትውልድን ከቫይረሱ የማዳን ዓላማ ያነገበው በመሆኑ በተለይ ወክሎ ከመጡበት ተቋማት አንጻር ሲመለሱ በግላቸውም ጭምር የሚያከናውኗቸውን ተግባራት የለዩበት መድረክ እንደነበር ሀሳባቸውን አጋርተውናል። በዳውሮ ባህል ባንድ በደመቀው በዚህ ስነ ስርዓት ላይ ከ6ቱ ዞኖች የትምህርት፣ የሃይማኖት፣ የጤና እና የሚዲያ ተቋማት ኃላፊዎችና ባለሙያዎች እንደዚሁም የአገር ሽማግሌዎችን ጨምሮ ሌሎች አካላት ታድመውበታል። በሶማሌ ክልል አይሻ አካባቢ $600 ሚሊዮን ወጪ የሚደረግበት 300 ሜጋዋት የሚያመነጭ የንፋስ ኃይል ማመንጫ ሊገነባ ነው። የገንዘብ ሚኒስቴር ከአሚያ ፓወር የተሰኘ የተባበሩት አረብ ኤምሬትስ ኩባንያ ጋር ስምምነት ተፈራርሟል። የንፋስ ኃይል ማመንጫው በሶማሌ ክልል አይሻ አካባቢ አሚያ ፓወር በተሰኘ የተባበሩት አረብ ኤምሬትስ ኩባንያ እንደሚገነባ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ስምምነቱ በመንግስትና በግል አልሚዎች ማዕቀፍ የሚሰራ ትልቁ ኢንቨስትመንት ነው። በንፋስ ኃይል ማመንጫ ከምስራቅ አፍሪካ ግዙፉ እንደሆነም ተመልክቷል። ይኸው ፕሮጀክት ለ2000 ዜጎች የሥራ ዕድል እንደሚፈጥር ተገልጿል። የሚገነባው የንፋስ ኃይል ኢትዮጵያ ለታዳሽ ኃይል የሰጠችውን ትኩረት የሚያሳይ ከመሆኑም በላይ የግል አልሚዎችን የሚያበረታታ ነው ተብሏል። ዘገባው የኢትዮጵያ ፕሬስ ድርጅት ነው።
በአረብ ኤሚሬትስ አስተናጋጅነት የተካሄደ ያለው የኮፕ 28 የአየር ንብረት ስብሰባ እንደቀጠለ ነው። 79 ሀገራት የፈረሙበት የአየር ንብረት ለውጥ ቅነሳን የሚያግዝ ዲክለሬሽን ወይም ውል በስብሰባው ላይ ይፋ ተደርጓል። በአረብ ኤሚሬትሷ ዱባይ እየተካሄደ ባለው የኮፕ 28 ስብሰባ ፕሬዝዳንት ጽሕፈት ቤቱ የዲክለሬሽኑን ፈራሚዎች ይፋ አድርጓል። ዲክለሬሽኑ ግጭትና የአየር ንብረት ለውጥ ለሚያመጡት ችግር በከፍተኛ መጠን ተጋላጭ የሆኑ ማህበረሰቦችን ለመርዳት የሚደረገውን ዓለም አቀፍ ጥረት ለማፋጠን ያግዛል ተብሏል። የአየር ንብረት ለውጥን ለመቀነስ የሚያስችል እርምጃ ለመውሰድና ኢንቨስትመንትን ለመጨመር ቁርጠኝነታቸውን ያሳዩ 70 መንግስታትና 39 ተቋማት ውሉን ፈርመዋል። የአረብ ኤሚሬትስ የኮፕ 28 ፕሬዝዳንት ጽሕፈት ቤት ተወካይና ዳይሬክተር ጀነራል አምባሳደር መጂድ አልስዋዲ የአየር ንብረት ለውጥ ችግር ሁሉንም ሕዝብ የሚያጠቃ በመሆኑ የዲክሌሬሽኑ መፈረም አስፈላጊ ነው ብለዋል። ህዳር 24 2016 ዓ.ም ከዲክሌሬሽኑ በተጨማሪም የአየር ንብረት ለውጥ የሚያመጣውን አደጋ ለመቀነስ የሚያስችል የአደጋ አስተዳደር ወይም ዲዛስተር ማኔጅመንት ቻርተር የተባለ የትብብር ማዕቀፍም ይፋ ሆኗል። ዲክሌሬሽኑና ቻርተሩ ዓለም አቀፍ የአየር ንብረት ለውጥን ለመቋቋም የሚያስችሉ በኮፕ 28 የተነደፉ ኢኒሼቲቮች ናቸው። በዚህ ስብሰባ የ198 ሀገራት ተወካዮችና በርካታ መንግስታዊ ያልሆኑ ተቋማት እየተሳተፉ ነው። ከተኩስ አቁም በኋላ ዳግም ያገረሸው የእስራኤልና ሐማስ ጦርነት አሁን ላይ ተባብሶ መቀጠሉ ተነገረ። ጽዮን ታደለ የአልአይንን ዘገባ ታቀርበዋለች። እስራኤል በጋዛ የምታካሄደውን የአየር ድብደባ የቀጠለች ሲሆን የእስራኤል ጦር በጋዛ እያካሄደ የሚገኘውን የምድር ዘመቻ አጠናክሯል። እየተባባሰ በመጣው ጦርነት ከቅዳሜ ወዲህ ብቻ ከ800 በላይ ፍልስጤማውያን በእስራኤል የአየር ድብደባ መገደላቸውን የፍልስጤም ባለስልጣናት አስታውቀዋል። ባሳለፍነው ቅዳሜ ብቻ በ24 ሰዓታት ውስጥ ከ700 በላይ ፍልስጤማውያን ተገድለዋል የተባለ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ውስጥ የተመዘገበ ከፍተኛ የሞት ቁጥር እንደሆነም ተገልጿል። እስራኤል የጃባሊያ የስደተኞች ካምፕን ኢላማ በማድረግ ድብደባ መፈጸሟ የተገለጸ ሲሆን በርካታ ቤቶች መፍረሳቸውና አሁንም ሰዎች በፍርስራሽ ስር ተቀብረው እንደሚገኙም ተነግሯል። አዳሩን የእስራኤል አየር ድብደባ የቀጠለ ሲሆን በዚህም ከ100 በላይ ፍልስጤማውያን መገደላቸውን ነው የተገለጸው። በሰሜን ጋዛ ከኻን ዩኒስ የሚገኙ ፍልስጤማውያን መኖሪያቸውን ለቀው እንዲወጡ ከእስራኤል ማስጠንቀቂያ እንደደረሳቸውም ተነግሯል። እስራኤል ጥቅምት 7 በሐማስ የተከፈተው ጥቃት ውስጥ ተሳትፎ ነበረው ያለች ሃይታም ኳራጂ የተባለ የሐማስ ኮማንደር መግደሏን አስታውቃለች። በጦርነቱ 3 የእስራኤል ወታደሮች በሐማስ መገደላቸውን እስራኤል አስታውቃለች። የእስራኤል ሐማስ ጦርነት ከተጀመረ አሁን ላይ 2ኛ ወሩ የተቃረበ ሲሆን እስካሁን ባለው ጊዜ ከ15500 በላይ ፍልስጤማውያን የተገደሉ ሲሆን ከ41000 በላዩ ደግሞ ቆስለዋል ሲል የዘገበው አልአይን የዜና ምንጭ ነው። አሜሪካ በቀይ ባህር 3 የሀውቲ ታጣቂ ድሮኖችን መታመጣሏን አስታወቀች። 2 መርከቦች በሚሳኤል መመታታቸው የተገለጸ ሲሆን የደረሰው ጉዳት ግን አልተብራራም። ዘገባው የአልአይን ነው። ተጨማሪ ያለን ብሪታንያን ጨምሮ ከ14 ሀገራት ጋር ግንኙነት ያላቸው 3 የንግድ መርከቦች ከየመን የሀውቲ ታጣቂዎች የጥቃት ኢላማ በመሆናቸው ነው የአሜሪካ ጦር መርከብ ድሮኖቹን የመታችው። 2 መርከቦች በሚሳኤል መመታታቸው የተገለጸ ሲሆን የደረሰው ጉዳት ግን አልተብራራም። የብሪታንያ ማሪታይም ኤጀንሲ የንግድ መርከቦች በባብ አልማንደብ አካባቢ በድሮን ስለመመታታቸው መግለጹ ይታወሳል። የሀውቲ ታጣቂ ቡድን ቃል አቀባይ የቡድኑ ባህር ኃይል በ2 የእስራኤል መርከቦች ላይ ጥቃት ማድረሱን መናገራቸውን ቢቢሲ ዘግቧል። የእስራኤል ጦር በበኩሉ መርከቦቹ ከእስራኤል ጋር ምንም አይነት ግንኙነት የላቸውም የሚል መግለጫ አውጥቷል። በመካከለኛው ምስራቅ የአሜሪካን ተልዕኮ የሚያስፈጽመው ሴንትኮም እንዳስታወቀው የባሃማስና ፓናማ ሰንደቅ ዓላማ የሚያውለበልቡት መርከቦች በብሪታንያና ሌሎች ሀገራት የሚተዳደሩ ናቸው። የድሮን ጥቃት ሙከራው የተለያዩ ሀገራት መርከበኞችን ሕይወት አደጋ ላይ የሚጥል ነው። የዓለም አቀፉን የንግድ ስርዓትም ያዛባል ነው ያለው ሴንትኮም። ኢራን የጥቃቱ ዋነኛ ጠንሳሽ ናት ሲልም ወቅሷል። ዋሽንግተን ከአጋሮቿ ጋር በመሆንም በቴህራንና በምታስታጥቀው ሀውቲ ላይ እርምጃ እንደምትወስድ ዝታለች። የእስራኤልና ሐማስ ጦርነት ከተጀመረ ወዲህ የሀውቲ ታጣቂዎች ከፍልስጤሙ ሐማስ ጎን መሰለፋቸውን ወደ እስራኤል ሚሳኤሎችን በመተኮስ አሳይተዋል። ያላቸው መርከቦች በቀይ ባህር ዝር እንዳይሉ ከማሳሰብ አልፈው በእስራኤላዊ ባለሀብት የሚተዳደር ኩባንያ መርከብን ከዚህ ቀደም ማገታቸው አይዘነጋም።
ክቡራን ተመልካቾች ከከፋ ቴሌቪዥን ያዝናቸው የሰዓቱ ዜናዎች የእስካሁኖቹ ነበሩ። ክፍሌ ዓለሙ ዜናዎቹን እያቀረብኩ አብሬያችሁ ቆየው። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።